በረብን ብትነግረኝ እኔ መጀመሪያ አንተ ላገኝሽ ፈልጋለሁ ስትለኝ እሱ እንደሚመጣ ብትነግረኝ አንተ ራስን ታስበልጣለህ። ራስን ለምን ታስበልጣለህ? ቆይ አይደለም አንቺ እኔ ልጅ ያልሆነች ልጅ ምንድነው እኔ የቢኒያም ናት ብለሽ እንደዚህ ድርቅ ያስባል። እንደፈለክ ለመሆን ነው አይደል እንደዚህ እያልክ ያለው? ኦኬ ልጅ ካለ ማንም አይቀርበኝም ማለት የትኛውም ሴት አትቀርበኝም ብለህ ስለምታስብ ነው እንደዚህ ይሁን ያለው። እቺ ልጅ የኔ አይደለችም። እኔ ስለ እንደዛ ነገር አታወሪብኝ። ስለ እኔ የፈለኩትን የራሴን ህይወት መኖር እችላለሁ። መብቴ ነው፣ ያ መብቴ ነው። በቃ ልጄ ናት ብለህ ያን ሁሉ እኔ እንኳን በዛ አይደለችም አልሽኝ። ልጅ አይደለችም ቢስክድ እንኳን ማለት ነው በጣም በቃ አለ አይደለ። አሁን እዚህ ጋር ተጨቃጨቁ አይደለም የጠሯችሁ አንድ ነገር በጣም ደጋግመህ ስትናገር ነበር በኮንፊደንስ አይደለችም አልሽኝ። አንዴ ያስቆማችኋለሁ እዚህ ጋር። እኔ እዚህ ጋር ልትጨቃጨቁ ወይም ደግሞ የሆነ እንድትናደዱ ምናምን ፈልጌ አይደለም የመጣሁት። በቃ ልቀቃት አንዴ ልቀቀት በስነ ስርዓት መጀመሪያ አስተካክል። ምን አገባ ይመለከታል አይመለከትም? መጀመሪያ ይችላል ሌላ ነገር እቺ ልጅ በስነ ስርዓት ማድረግ አለባት ነው እያልኩ ያለሁት። ሌላ ጣጣችሁ እዛው ችግር የለውም፣ ግን እቺ ልጅ በስነ ስርዓት ማድረግ አለባት። ሌላው ቢቀር እኮ ሚላ የምር እና ደግሞ ጸባይን ብታስተካክል ደስ ይለኛል። ካንተ የማይጠበቅ ነገር ነው። ጭራሽ ደግሞ አስታርቂልን ብለን የላክናት ልጅ በዚህ ልክ ወርዳ ማየቴ በጣም ሼም ነው። እሷ ፍቅረኛ ነች። ፍቅረኛ ውብ ሴትማ ነበረች። ያው አጠገብ ገብቷላ ውብ የሆነች ሴት ማለት ነው። እንደሷ ደግሞ ማንንም ደግሞ እንደማታገኝ እነግራለሁ እዚህ ጋር ማለት ነው። ገብቷላ አይደል? እንደፈለገ እኔ ለሚላ እኔ ከዚህ በኋላ እንደፈለገ መሆን ይችላል እሱ ግን ማለት ነው። ይሄው አንድ ነገር ልንገርህ፣ ቢያንስ እንኳን ውስጥ የምር የዛኔ የነበረው የልጅ ፍቅር የዛኔ የነበረው እንደዛ ስትሆን የነበረው በሙሉ የት ሄደ? እሺ ያጠፋሁት እኔ ነኝ። ይቺ ልጅ ምን አጠፋች? ንገረኝ እስቲ። እኔ ነኝ አይደል ያጠፋሁት? ግን ይቺ ልጅ ምን አደረገች? ኖ ቢኒ ያውልህ እኔ ባንተ ምክንያት ብዙ ነገር ሆኛለሁ። እኔ ደጋግሜ የፈጣሪ ስጦታ ነው። ምንድነው እናንተ የናክል የምታካብሩት? ልጅ እኮ የፈጣሪ ስጦታ ነው። አሁንም ቢሆን ደግሞ ያም እየተነሳ ምንድነው በፈጣራቸው ማላቃቸው እንደ ዘማሪ አፍቃሪ የልጅ አባት እኔ ነኝ የልጅ አባት እያሉ እኔ ላይ እንትን እንዲያረጉኝ አትፍቀድላቸው። በቃ ተናገር። ምንም መካድ እኮ አይጠበቅብህም ቢኒ። ታውቃለህ ያን ሁሉ ጊዜ ልጅቷ የኔ ናት የኔ ናት ብለህ አውርታል፣ ተናግረሃል። አሁን ላይ በዚህ ልክ መካድ ያስፈለገው ለምንድን ነው? ችግር የለውም እሺ በቃ እኔ ይኸውልህ አንድ ነገር ልንገርህ፣ ችግር የለውም። እኔ ለልጄ መሆን ያለብኝ ማድረግ ያለብኝ ነገር በሙሉ አረጋለሁ። ለልጄ መሆን ያለብኝ እሆናለሁ። ከዚህ በኋላ ለልጄ አላንስም። ግን ደግሞ ይሄ የልጁ አባት አይደለም ብለህ የምታወራው ነገር አቁም። አይደለም እኮ ችግር የለውም። እኔ አልጠይቅህም ምንም ነገር አልኩህ። ምንም ነገር ሰዓት ንገር አይደለም አንዴ ስማኝ። ይኸውልህ የፈለገ ነገር ይምጣ፣ አንድ ነገር ብቻ ስማኝ። ገብቶሃል? የፈለገ ነገር ይሁን እቺ ልጅ ቆይ ምን አጠፋች? ምን አረገች እንዴ? አይ ገና ለገና ሲያስብ ትንሽዬ እንኳን ቢያንስ ሊሰማ ይሞክር። እንዴት ነው የሚሰማኝ? እኔ ቆይ እኔ ያልሆነች ልጅ ለምን ውሰድ ነው የምትሉኝ? መታደል እኮ ነው ልጅ እኮ እኔ ገና ለገና ይሁን ስለተቸገርሽ ነው እንዴ የመጣሽው አንቺ ልጅ? ገና ለገና ይሁን እኮ ነው። ይሄን ፈርተህ እናንተ ቆይ ምንድነው ህፃን የሚያረጋችሁ? ቢያንስ ለዚች ልጅ አታስቡም? ምንም ካንተ ስላጣሽ አይደለም እኔ ጋር የምትመጪው። መሄድ ስላጣው አይደለም እኔ ተመይዳ አይጠበቅብኝም። በእኔ አልተጀመረም። ባይዘዌ ልጇን ብቻዋን የምታሳድግ ሴት መሆን በእኔ አልተጀመረም። እሺ በቃ አሳድጊ እንዴት አድርጌ እንደማሳድጋት ደግሞ አሳይሃለሁ። ግን አሁንም ቢሆን ለልጅቷ ፍቅር ስጣት። ችግር የለም። እኔ እናንተ ነገር እኮ ይቅር ብዬሃለሁ። አንድ ሰው እንደ አንድ ወንድ እኔ ለልጅቷ የኔና አንተ ነገር ይቅር ብዬሃለሁ። እንደ አባት ምናምን አትበኝ። አባቱ አይደለሁም ጭራሽ አይደለም። እኔ ማንም እኔ የማላውቀው ከመሬት ተነስቶ የነሱ መነጋገርና የነሱ እንትን መሆን አልፈልግም። ማንም በዚህ ነገር ስም እንዲሰጠኝ አልፈልግም። አንተ እንደዚህ አይባልም። ምን ሆናል? ያሉ ልጅ እንደዚህ የምር ቢኒያም እንደዚህ ጠብቄው አላውቅም ነበረ፣ ግን እንደዚህ በመሆነ በጣም ነው ያዘንኩት። ተናገሪ እዩ፣ እውነቱን አውጪ። የምር በቃ ላንቺ እኔ ካንተ ምንም የምፈልገው ጥቅም የለም። እኔ ችግር የለውም። ሰላም ልታገኝ ልጅቷን አባት የሆነ ነገር አምጣ፣ ለልጅቷ የሆነ ነገር አድርግ፣ ዳይፐር ግዛ፣ ወተት ግዛ፣ የሆነ ነገር ግዛ ምናምን መባል ፈርታ ከሆነ እኔ ያንን ነገር አልጠይቅም። አለቀ። እግዚአብሔር ይመስገን። ማረግ መስራት ባለብኝ መንገድ ሁሉ ሰርቼ ለልጄ መሆን አያቅተኝም። ያንን ነገር አልፈልገውም አልኩ እኮ። አሁንም ቢሆን እኔ ከኔ ጋር ሁን ብዬ አይደለም እየለመንኩ ያለሁት፣ ግን ለልጅቷ ታስፈልጋታለህ ነው እያልኩ ያለሁት። ቢያንስ እንኳን እቺ ልጅ በቀን አንዴ እንኳን አንተን ማየት ይጠበቅባታል። ካንተ ጋር የሆነ ጊዜ ልትሰጣት ይገባል። እንደዚህ አይነት ወሬ የምታወሪው ምን ማለት ነው? ለምንድን ነው ማለት አንተ ስርዓት ይኖርሽ። አንተ ይኸውልህ ሁሉ ነገር ኃላፊነት አለብህ። ገብቶሃል ቢኒያም? ኃላፊነት አለብህ። ችግር ይሄ ነው አይደለ? እኔ ራሴ ህይወት አለ መጀመሪያውኑ ይኸውልህ አንተ እኔ አሁን እዚህ ጋር መናገር አልፈልግም፣ ግን ያን ሁሉ ነገር ያወራኸውን የተናገርከውን ነገር አትርሳ። እሺ እቺ ልጅውን እኔ እናንተ እኮ እዚህ ጋር እኔ እናንተ እኮ በፊት ሆኖ ችግራችንን ግን በእናንተ ያምር እንደዚህ አንጨቃጨቅ። በእናንተ እንደዚህ ያምር፣ በጣም አያምርም። የምሬን ነው ይልሽ ማለት ነው።
እኔና አንቺ የሚባል ነገር የለንም። ይኸው እያየች ትስቃለች። ይሄ ማለት ደግሞ የሆነ ነገር አለ። በቃ የሆነ ነገር አለ አይደለም? ማንንም ማየት ትስቃለች። ልጅ እኮ ስሜት የሚባል ነገር እኮ አለ። ገብቷል? ፍላጎት የሚባል ነገር አለ። ይኸው ካገኘች ጀምሮ እየሳቀች ነው። አርፈ ብትቀመጥ ይሻላል። ይሄ እንደ ጀማሪ እንደ ወጠጤ አፍቃሪ ሄዶ እዚህ ጋር ከሴት ጋር መለጣጠፍ ይቅርብህ። ይኸው ውብ ሴት አለች እዚህ ጋር። መታረቅ ካለባችሁ አሁን ታረቁ። እኔንም አስደስቱኝ። በቃ አለቀ። ነገር አልፈልግም። አንቺ ከኔ ጋር አልፈልግም። ችግር የለውም። ችግር የለውም። ምንድነው እነዚህ የፈለጉት? አይደለም ያው እሱ እያሰበ ያለው ነገር ምን ታውቃለህ? ሚላ አሁን የምራ በቃ እያሰብኩት ያለው ነገር ምን ጀመረ? በቃ የልጅቷ ኃላፊነት ሙሉ በሙሉ እኔ ላይ ይሆናል ነው ብሎ እያሰበ አባቱ ምንም ይኸው በስነ ስርዓት ያሳድጋታል። ልጅህን በስነ ስርዓት ነው የምታሳድገው። በስነ ስርዓት ስነግርህ ማለት ነው። በስነ ስርዓት ያሳድጋታል። እኔ አልችል ልጅ የለኝ ምን የለኝ። እኔ ልጅ እያልሽ ስሜን አታጥፊ፣ ህይወቴ ልኑርበት። አሁንም ደግሜ የምነግርሽ ሚላን እኔ ከዚህ በኋላ እንድጠራኝ እንደገና ሌላ ህይወት ለማበላሸት አገባሽም ስለዛ ሌላ ህይወት ለማበላሸት አግባኝ ችግር የለውም። ግን እኔም ሴት ነኝ። እኔ ላይ የደረሰው ነገር እሷ ላይ እንዲደርስ ስለማልፈልግም ነው እየተናገርኩ ያለሁት። አንተ በስነ ስርዓት ቢያንስ አድምጣት። የምታወራው ነገር ትክክል ነው። ልጅ ታስፈልጋታለህ ነው ያልኩህ። አለቀ። ከኔ ጋር የመሆን ግዴታ የለብህም። እኔም ደግሞ አንተ ጋር የመሆን ግዴታ የለብኝም። ግን ልጅ ታስፈልጋታለህ ነው። ሌላ ምንም አይደለም እያልኩ ያለሁት። እሺ አንቺ ከዚህ በኋላ ማለት ነው ቪዲዮ ይዘሽ እንድትመጪ አልፈልግም። ይኸውልሽ በጣም